ሰላም ጤና ይስጥልኝ ውድ የአውታር ቤተሰቦች እንኳን ወደ 13ኛው የአንድነትና የፍቅር ጉዟችን በሰላም መጣችሁ። ባለፉት 13 ክፍሎቻችን ስለ አንድነት ምንነት፣ ከእንስሳት ዓለም ስለምናገኘው ትምህርት፣ በኢኮኖሚ ውስጥ ስላለው ኃይልና ይህንን ታላቅ እሴት ለልጆቻችን እንዴት ማውረስ እንዳለብን በስፋት ተነጋግረናል። ዛሬ ደግሞ የሰው ልጅ ታሪክን ከቀየሩ፣ ሀገራትን ከገነቡ፣ ብሎም በሚሊዮን የሚቆጠሩ ሰዎችን ልብ አንድ ካደረጉ ወሳኝ ርዕሶች ወደ አንዱ እንገባለን። አንዱን እናያለን። እሱም አንድነትና አመራር ወይም ዩኒቲ ኤንድ ሊደርሺፕ የሚለው ነው። እስኪ አንድ ጥያቄ ልጠይቃችሁ። የተለያዩ ቋንቋዎች የሚናገሩ፣ የተለያዩ ባህሎች ያላቸው እና የተለያዩ ፍላጎት ያላቸው በሚሊዮን የሚቆጠሩ ሰዎችን በአንድ ዓላማ ስር አሰልፎ አንድ ልብ እንዲኖራቸው ማድረግ የሚችለው ማን ነው? መልሱ አጭር ነው። እውነተኛ መሪ። ዛሬ በዓለማችን ሆነ በአገራችን ኢትዮጵያ አለቃና መሪ የሚሉ ሁለት አይነት መሪዎች አሉ። በሁለቱ መካከል ያለው ልዩነት ደግሞ ሰማይና ምድር ነው። አለቃ ከህዝቡ ጀርባ ሆኖ ሂዱ፣ ስሩ፣ ዝመቱ እያለ በኃይል የሚያዝ ሲሆን መሪ ግን ከህዝቡ ፊት ቆሞ ነው አብረን እንስራ፣ አብረን እንሂድ፣ አብረን እንስራ፣ አብረን እንጓዝ፣ አብረን እንዝመት ይላል። አለቃ በሰዎች ላይ ፍርሃትን ይዘላል። መሪ ግን በሰዎች ልብ ውስጥ ተስፋንና ፍቅርን፣ አንድነትን ይተክላል። አለቃ ብዙ ጊዜ እኔ የሚለው ቃል ያምናል። መሪ ግን እኛ የሚለውን የህዝብ መዝሙር ይዘምራል። እኛ ይላል። ከሁሉ በላይ ደግሞ አለቃ ህዝቡን ከፋፍሎ ሲገዛ፣ መሪ ግን የተከፋፈለውን ህዝብ አንድ አድርጎ ታሪክ ይሰራል፣ ሀገር ይገነባል፣ ህዝብ ያስተሳስራል፣ ባህልን ከባህል፣ ቋንቋን ከቋንቋ ያዛምዳል። ወደ ታላቋና ገናናው ሀገራችን ኢትዮጵያ ታሪክ ስንመጣ እውነተኛ አንድነት አመራር ምን ማለት ነው የሚለውን ስናይ አንድ ታላቅና ለዓለም ጥቁር ህዝቦች ሁሉ ኩራት የሆነ ታሪክ አለን። እሱም የአድዋ ድል ነው። አጼ ሚኒሊክ የጣሊያንን ወራሪ ኃይል ለመመከት የክተት አዋጅ ሲያወጁ ኢትዮጵያ በውስጧ እጅግ ብዙ ክፍፍሎች ነበሩባት። የየራሳቸው ጦር፣ የየራሳቸው ግዛትና የየራሳቸው ቋንቋ ያላቸው ጠንካራ የጦር አበጋዞችና የክልል ገዢዎች ነበሩ። አንዳንዶቹም ከንጉሱ ጋር የውስጥ ቅራኔና ፉክክር ነበራቸው። ነገር ግን አጼ ሚኒሊክ እንደ መሪ የተጠቀሙበት ጥበብ አስገራሚ ነበር። የውስጥ ጠባቸውን፣ የስልጣን ሽኩቻቸውንና ልዩነታቸውን ሁሉ ወደ ጎን ትተው ሀገር ስትጠቃ ልዩነት ቦታ የለውም ብለው አሁን ሁላችንም አንድ መሆን አለብን በማለት ሁሉንም የጦር መሪዎች ከነራስ መንገሻ ዮሐንስ፣ ከነ ንጉስ ተክለ ሃይማኖት ጀምሮ እስከ ደቡብና ምስራቅ ጀግኖች ድረስ በአንድ ማዕድ ዙሪያ ሰብስበው አሳመኗቸው። ይህ ነው እውነተኛ አመራር፣ ይህ እውነተኛ መሪ። መሪ ማለት የራሱን ጥቅምና እኔነት ትቶ ለጋራ ህልውና ሲል ጠላቱን ሳይቀር አቅፎ አንድ ማድረግ የሚችል ጥበበኛ መሪ ማለት ነው። በአድዋ ጦርነት ላይ ኦሮሞው፣ አማራው፣ ትግሬው፣ ጉራጌው፣ ሶማሌው፣ አፋሩና ሌሎችም ሁሉ የኢትዮጵያ ህዝቦች በአንድነት ዘመቱ። ያንን የተበታተነ ኃይል አንድ ማድረግ ከባድ ነበር፣ ግን አንድ ሆኑ። ለአንድ ሀገር ታገሉ፣ ለአንድ ሀገር ዘመቱ። መጨረሻቸው ምን ሆነ? ድል። ያንን የተበታተነ ኃይል እንደ ማግኔት ስቦ የሚያዋህድ አንድ ትልቅ የአንድነት መሪ ከፊታቸው ነበር። እሳቸውም እምዬ ሚኒሊክ ነበሩ። ከሰው ልጅ ታሪክ ወጣ ብለን ደግሞ ወደ ተፈጥሮ ስንመለስ አዋፍት ስለ አመራርና አንድነት የሚያስተምሩን እጅግ አስገራሚ ትምህርት አላቸው። እስኪ ቀና ብላችሁ ሰማዩን ተመልከቱ። ጅግራዎች ወይም ሌሎች ትልልቅ ወፎች በቡድን ሆነው ረጅም ርቀት ሲጓዙ
ሁልጊዜም በቪ ቅርጽ ነው የሚበሩት። ሳይንቲስቶች ይህንን ለምን እንደሚያደርጉ ሲያጠኑ እጅግ አስገራሚ እውነተኛ የሆነ መንገድ አግኝተዋል። እሱም ከፊት ያለው መሪ ወፉ ክንፉን እያማታ አየሩን ሲሰነጥቅ ከኋላ ለሚከተሉት ወፎች ቀላል የሆነ የአየር መንገድ ይፈጥርላቸዋል። በዚህም ምክንያት ብቻቸውን ከሚበሩ ይልቅ በአንድነት ወይም በቪ ቅርጽ ሲበሩ እስከ 71% የሚበልጥ ረጅም ርቀት መጓዝ ይችላሉ። ነገር ግን ታላቁና ልብ የሚነካው የአመራር ትምህርት ያለው እዚህ ጋር አይደለም። ከፊት ሆኖ አየሩን እየሰነጠቀ የሚመራው ወፍ ሲደክመው ሹክክ ብሎ ወደ ኋላ ይመለሳል። ከኋላ ያሉት ወፎች ተራቸውን ወደፊት እየወጡ ይመራሉ፣ መሪነቱን ይፈራረቃሉ። እኔ ብቻ ነኝ መሪ ብሎ ጉልበቱን ጨርሶ አይወድቅም። ሌሎቹም ለምን እሱ መራ ብለው አይቀኑም። ዓላማቸው አንድ ነው፣ እሱም አብሮ በሰላም ማረፊያ ቦታ መድረስ። ከዚህም በላይ ከመንገድ ውስጥ አንድ ወፍ ቢታመም ወይም በጥይት ቢመታ ብቻውን ጥለውት አይሄዱም። ሁለት ወፎች ከመንገድ ይወጡና ያ የታመመው ወፍ እስኪያገግም ወይም እስኪሞት ድረስ አብረውት መሬት ላይ ይቆያሉ። ይህ ነው እንግዲህ ፍጹም የሆነ አንድነትና የመሪነት ጥበብ። ታዲያ ዛሬ ራሳችንን ጠይቅ። መሪነት ማለት ፖለቲከኛ መሆን ብቻ አይደለም። ሁላችንም በየቦታው መሪዎች ነን። አባት በቤቱ መሪ ነው፣ እናት በልጆቿ ላይ መሪ ናት፣ ታላቅ ወንድም ለታናናሾቹ መሪ ነው። አንድ ግለሰብ በስራ ቦታው በማህበሩና በጓደኞቹ መሃል መሪ ነው። ታዲያ እኛ የምንመራቸው ሰዎች እንዴት ነው እያስተዳደርን ያለነው? እንደ ጀግራዎች ከፊት ሆነን አየሩን እየሰነጠቅን ለሌሎቹ መንገድ እያቀለልን ነው ወይስ የራሳችን ጥቅም ብቻ እያሳደድን? መልሱ ለእናንተ። የደከመውና የታመመው ወንድማችን ጥለን ነው የምንበረው ወይስ አብረን ነው ዘነው የምንበረው? አንድ ማህበረሰብ አንድ ለማድረግ መሪ 3 ትልልቅ ባህሪያቶች ሊኖሩት ይገባል። አንደኛው ሁሉንም አቃፊ የሆነ ራዕይ። ይህ አንዱ የእውነተኛ መሪ መገለጫ ነው። የኔ ዘር፣ የኔ ቡድን፣ የኔ ሃይማኖት አይልም፣ በጭራሽ አይልም። ራዕዩ ሰፊ ነው። ፀሐይ ስትወጣ ለሀብታም፣ ለደሃ፣ ለጥቁርም ለነጭም እኩል እንደምታበራ ሁሉ ይህ መሪም የሚያየው ህልም ሁሉ ለሁሉም ህዝብ አቅፎ የሚያሳድግ፣ የሚያኖር፣ የሚመራ ህዝብ ነው። ሁለተኛው ማዳመጥና ርህራሄ ነው። ህዝብ የሚከተለው ጥበበኛ የሆነ ወይም ብዙ ያነበበውን ሰው አይደለም። ህዝብ የሚከተለው ይህ ሰው የኔን ህመም ይሰማዋል፣ የኔን እንባ ያነባልኛል ብሎ ያመነው መሪ ነው። ወይም እንባዬን ያብስልኛል ብሎ የሚያስበው መሪ ነው። የህዝብን ልብ ትርታ ማዳመጥ የማይችል ሰው ፈጽሞ የህዝብን ልብ አንድ ሊያደርግ አይችልም። ሶስተኛውና ከባዱ ደግሞ መስዋዕትነት ነው። ለዚህ ትልቅ ምሳሌ የሚሆነን አንድ ትልቅ መሪ አለ። የደቡብ አፍሪካው መሪ ኔልሰን ማንዴላ። ህዝባቸውን አንድ ለማድረግ የ27 ዓመት የወጣትነት እድሜያቸውን በጨለማ እስር ቤት ውስጥ ሰውተዋል። መሪነት ክብር ብቻ አይደለም። መሪነት ስለሌሎች ብሎ የራስን ጥቅም፣ የራስን እረፍት እና የራስን እኔነት አሳልፎ መስጠት ነው። ትክክለኛ መሪ ማለት ይህ ነው። ከህዝቡ ውስጥ አንዱ ሲያለቅስ እሱ እንቅልፍ የማይወስደው ሰው ማለት ነው። በአገራችን ኢትዮጵያ ዛሬ ከምንም በላይ የሚያስፈልገን ይህ ነው። ከፖለቲካ መድረክ ጀምሮ እስከ ቤተሰብ እምብርት ድረስ ሰውን ከሰው የሚያጋጩ አለቆች ሳይሆኑ ሰውን ከሰው የሚያስታርቁ መሪዎች ያስፈልጉናል። አንተም አንቺም እኔም በቤታችን፣ በስራ ቦታችን፣ በጓደኞቻችን ሁሉ መሃል ያለን የአንድነት መሪ እንሁን። የተጣላን አስታርቀን፣ የተበታተነን ሰብስበን፣ የደከሙትን ደግፈን ጀግንነታችን እናሳይ። በጦር ሜዳ ያለ ጀግንነት ማለት በጦር ሜዳ ላይ ብቻ አይደለም። ትልቁ ጀግንነት የተለያዩ ሰዎችን ልብ በፍቅር አቅልጦ አንድ ማድረግ ነው። ክፍል 13 ከዚህ ላይ ጨርሻለሁ። በቀጣዩ 13ኛ ክፍላችን ደግሞ አንድነትና ፈተናዎቹ የሚለውን እጅግ ወሳኝ ርዕስ ይዤ እመጣለሁ። ሁሌም ሰላምና ደስታ ባለበት ጊዜ አንድ መሆን ቀላል ነው። ነገር ግን ሀገር በችግር ስትታመስ፣ ኢኮኖሚ ሲዳከም ወይም ትልቅ አደጋ ሲመጣ ያኔ ነው እውነተኛ የአንድነት ጥንካሬ የሚፈተነው። ፈተናን በአንድነት እንዴት ማሸነፍ እንደሚቻል በጥልቀት እንመለከታለን።
ይህ ትልቅ የለውጥ ፍቅርና የአንድነት ጉዞ ከዳር እንዲደርስና በሚሊዮን የሚቆጠሩ ሰዎች ልብ እንዲያነቃቃ ቪዲዮውን ላይክ በማድረግ ሐሳባችሁን በኮሜንት በማካፈል ለወዳጅ ዘመዶቻችሁ ሼር በማድረግና ሰብስክራይብ በማድረግ ቤተሰብ እንሁን። አብረን ውቅያኖስ እንሁን። አንዲት ታላቅ አገር እንገንባ። አንድ ህዝብ እንሁን። አመሰግናለሁ።